በየቀኑ የሎሚና የዝንጅብል ውሃ ብንጠጣ በሰውነታችን ላይ ምን ይፈጠራል? የመጀመሪያው ነገር ሆዳችንን ብዙ ጊዜ ቦርጭ የሚመስለን የተነፋውንና የሰውነታችን ላይ ያለውን ጋዝ በሚገባ ስለሚያስወግድልን ሰውነታችን ምቹና ጤናማነት ይሰማናል። ሲቀጥል ብዙ ጊዜ ሰውነታችሁን ማስተካከል የምትፈልጉ ወይም ቦርጭ ወይም ስብ የበዛብን ኦር ወፍር ያለው ሰውነት የማስተካከል የምትፈልጉ ከሆነ በቀላሉ በዚህ በቀን 1 ብርጭቆ በመጠጣት ሰውነታችሁን ማስተካከል ትችላላችሁ። ሲቀጥል ደግሞ ይሄ ብዙ ጊዜ የቆዳችን ጥራት ውበትና ጤናማነት ምን ጊዜም ሁሌም እነግራችኋለሁ የሚወጣው ከውስጣችን ከሆዳችን ነው። ውበት ከሆድ ነው። በቀላሉ ቆንጆ ጤናማ ቆዳ እንዲኖረን ያደርገናል። ሲቀጥል ቪታሚን ሲ በቀላሉ ስለምናገኝ ሰውነታችን ላይ ያሉ ባክቴሪያዎችን የመግደል አቅም አለው በጣም። በዛ ላይ ሰውነታችን ዲቶክስ እንዲያደርግ ወይም ሰውነታችን በተለይ ለብ ባለ ውሃ ከፈጫችሁት በኋላ ትንሽ የለብ ያለ ውሃ ጨምራችሁ ብትጠጡበት ሞር ሰውነታችንን ዲቶክስ የማድረግ አቅም አለው። እንደገና ከምንም በላይ የሰውነት ህመም፣ መነፋት በተለይ ይሄ ቦርጭ አካባቢ ብዙ ጊዜ ቦርጭ ይመስለንና ግን ሰውነታችን ላይ የተጠራቀመ ስፔሻሊ የሆዳችን አካባቢ የሚጠራቀም ጋዝ ብዙ ጊዜ ቦርጭ ይመስለንና በልክ በእንደዚህ አይነት ነገር ተፈጥሯዊ ውህዶች ስንጠቀም ያለው ጋዝ በደንብ እየወጣ ጤናማ ሰውነት ይኖረናል። ስለዚህ በቀን 1 ብርጭቆ ብትጠቀሙ በጣም ታመሰግኑኛላችሁ። ከፈለጋችሁም ጠዋት አሊያም ማታ ለብ ባለ ውሃ ትንሽ ማርም መጨመር ትችላላችሁ። ስፔሻሊ ወይ ጠዋት አሊያም ማታ ከመተኛታችሁ በፊት እነዚህን ውህዶች እንደምታዩት 1 ብርጭቆ ብትጠቀሙ የተረፋችሁን ፍሪጅ ውስጥ አድርጋችሁ በቀጣይ ቀን መጠቀምም ትችላላችሁ። በጣም ታመሰግኑኛላችሁ። ላይክ እና ሰብስክራይብ እንዳይረሳ።